ሰላም ሰላም ውድ የብሮ አካዳሚ የአማርኛ ቤተሰቦች እንዴት ናችሁ? እኔ ያለ ይቆር መስገን እናንተ ናችሁ አለን እግዚአብሔር ተመስገን ይሁን። እሺ ዛሬ ደግሞ ይጀላችሁ የመጣው አማርኛ ፊደሎችን አጻጻፍ ፊደላቶችን እንዴት እንጽፋቸዋለን እንዴት እናነባቸዋለን የሚለውን ባለ ሁለቱ ባለ አድርጌ ይጀላችሁ የመጣው አራት እንደርሱ ፊደሎችን እናያለን ማለት ነው። ዛሬ በሚቀጥለው ደግሞ እንደዛ ያደርግና አራቶችን እንደዛ ያደርግነን ቀለል ቀለል ያደርግነን እናያቸዋለን ማለት ነው። ወደ ቪዲዮ አሁን የምናየው ሃን ነው። ሃን እንዴት እንቀጥላለን የሚለውን ሃ ቀጥታ አንድ አግድም እንድናረጋለን። አንደኛ አግድም ነው እንዲያረግን በኋላ የናይኛውን አግድም ማገናኘት ነው ማለት ነው። የናይኛውን አግድም ስናገናኘው ምን ማለት ነው? ሃ ትሆናለች። ሁን ምን ሊነት እንሯት ነው። ሁንም ስንጽፋት በቀጥታ እንዲች እናረጋለን። ከዛ አንድ እንዲች እናረጋለን። ሁለቱም እንድናገናኛለን። ስለዚህ ሁለተኛ ሃ ሀራ። ስለዚህ ሁ ለማድረግ ምን እናረጋት? ይህች ናት ማለት ነው። በነገራችን ላይ አንድ ፊደል የመጀመሪያዋ ፊደል ስትረባ የመጀመሪያዋ ፊደል አትቀየርም። ሌላ ቅጽል እያደረገች ትላለች እንጂ ማለትም ሌላ ቅጽል እያደረጉ ነው እንጂ የሚሄዱት ሌላ ለውጥ አይወጡም። ሌላ የተለየ ቅርጽ አይይዙም ማለት ነው። ግን የሚቀጠል ነገር ያደርጋሉ። ለምሳሌ አሁን ይቺ ብትጠፋ ሃ ናት፣ ልዩነት የላቸውም ማለት ነው። ሃ እናታለን ማለት ነው። ሁለተኛ ደግሞ ሶስተኛዋ ደግሞ ማናት? አሁንም ይቺ እናደርጋታለን። ከዛ እንድናደርጋታለን ሁለቶች እንድናገናኝና አንድ ታች ዘለክ እናደርጋለን። ያ ማለት እቺ ፊደል ከዚህ የተቆርጣበት ከላ ማናት ማለት ነው? ሃ ናት። ነገር ግን እቺኛቱ እዚህ ያለችው ቅጥላቷ እንድች እናደርግባት ማን ታደርጋለች ማለት ነው? ሂ እንድትሆን ታደርጋለች ማለት ነው። ስለዚህ ሂ ሆነች። አራተኛዋ ደግሞ አራተኛዋ ማሁን እንዲህ እናደርጋታለን። ከዛ አንድ እንዲህ እናደርጋለን። አግድም እንዲናደርግና ወርታች እንዲናደርጋለን ማለት ነው። ታውሪያ ምናምን ሆነች ማለት ነው። ሃ አራተኛው ሃ ሆነች ማለት ነው። ሌላኛው ደግሞ ማናት? ሄ ናት። ሄ ደግሞ ቀጥታ እንዲህ ትወራለች። አሁንም እንዲህ ትወራለች። ከፈለግን ከታች እንዲህ ማርዘም እንችላለን። ከዛ ይችን ምን ማድረግ ይቻላል? ከዚህ ላይ አግድም እንዲች እናደርጋታለን። ከዛ መጠን ላይ ቀለበት አምስተኛዋ ስለሆነች ማለት ነው። አምስተኛዋ ስለሆነች ቀለበት እናደርጋታለን። ከዛ ስድስተኛዋ ደግሞ አለች። ስድስተኛዋን ለመጻፍ እንዲህ ነው። አንድ ሳትቸገሩ ቀጥታ እንዲች አንድ እንዲች ታደርጋላችሁ በትንሹ። ከዛ እንዲች አንድ አግድም ታደርጋላችሁ። ከዛ ወታችን ዝቅ ታረጉና አንድ አግድም ታደርጋላችሁ። ከዛ እዚህ ላይ አምጣችሁ እንዲክርችም ማለት ነው። ይቺ ማን ሆነች ማለት ነው? ህ የምትባል ፊደል ሰጠችን ማለት ነው። እቻ ህ ከዛ መጨረሻዋ ሆ ነው የምትቀረን። ሆ ደግሞ እንዲች ከዛ አግድም ከዛ ደግሞ አንድ ቋሚ ከዛ ይቺ ቀለበት ማድረግ ማን ሆነች? ሆ ሆነች። ስለዚህ ስናነባቸው ማለት ሃ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ። አያችኋት? ስለዚህ ልክ እንዲህ ነው የምትጽፏት። ሃን ስትጽፉ ምን መቸገር አይኖርባችሁም። እንዳሁን እንደዚህ እየጻፋችሁ ነው ማለት ነው። በመቀጠል ደግሞ የምናየው ለን ይሆናል። ለብዙ ጊዜ ትንሽ አንዳንድ ተማሪዎች ላይ ከበድ ትላለች። ለዚህ ጽፉ በሁለት መንገድ መጻፍ ትችላላችሁ። አንደኛ እንዲያርጋችሁ ልክ እንዲህ ካረጋችሁ በኋላ አንድ አግድም እንዲህ ታደርጋላችሁ። ከዛ ደግሞ ታች ላይ እንዲህ ዝቅ ታደርጋታላችሁ። እንዲህ ታደርጓት ማን ትሆናለች? ለ። ሁለተኛ ደግሞ አንድ እንዲህ ታደርጋላችሁ። አንድ አግድም እንዲህ ታደርጋላችሁ። እንዲህ ታደርጋላችሁ። ስለዚህ ወይኛው ሀሳብ መጠቀም ትችላላችሁ፣ ወይኛው መጠቀም ትችላላችሁ ማለት ነው። ግን ሞር ይሄኛው ካልከበዳችሁ ይሄኛው ተጠቀሙት አሪፍ ነው። አከበዳችሁ ግን ይሄኛው መጠቀም ይቻላል ማለት ነው። እሺ የሁለተኛው ተጠቀሙ። እሺ አሁን እንግዲህ ለስን ጽፋት ላይ ይችላል። ከዛ እንዲያግድም እናደርጋለን። ከዛ ይችን እንዲዝቅ እናደርግና እንዲዝቅ እናደርጋለን። ማሆነች ማለት ነው። ለሆነች ማለት ነው። ለ ሁለተኛዋ ደግሞ አሁንም ለናት ራሷ ለን ጽፋታለን። እንዲህ ዝቅ እናደርጋለን። አንድ አግድም እንዲህ እናደርጋለን። ከዛ ዝቅ እናደርጋታለን። ለናት አይደለች? ግን እዚህ ላይ ሳደርግባት ማን ትሆናለች? ሉ ትሆናለች ማለት ነው። በመቀጠል ደግሞ አሁንም አንድ አግድም አቋሚ ማለት አንድ ቋሚ ከዛ አግድም ከዛ ደግሞ ቋሚ እቺ ማናት? ለናት። ነገር ግን ቅጥል ሳደርግባት ደግሞ ሊ ትሆናለች ማለት ነው። ስለዚህ
ሊ እንድትባል ያስናለቻት ማለት ነው። እዚህ ላይ ያለችው ቅጥላቷ ይቺ ቅጥላት ማለት ነው። ሊ ልትሆን ያደረገቻት ሊ እንድትባል ያደረገች ማለት ነው። ኦኬ አሁን ደግሞ ማለት ላ አራተኛዋ ደግሞ እንግዲህ አራተኛዋ አሁንም ቋሚ አደርጋለሁ። ከዛ አንድ አግድም አደርጋለሁ። ከዛ ደግሞ ምን አደርጋለሁ? አንድ አግድም አደርጋለሁ። አሁን ይቺ ለናት ለናት አይደል? እኩል ናቸው እግራቸው እኩል ሲሆኑ ለናት። ነገር ግን ላ ለማድረግ ደግሞ እዚህ ላይ ቆርጣታለሁ። ከዚህ ጋር ስቆርጣት ማን ሆነች ማለት ነው? ላ አራተኛዋ ላ ሆነች ማለት ነው። ኦኬ በመቀጠል ይችኛት ደግሞ ማናት? እንትን ላይ ቀጥላ ደግሞ አምስተኛዋ ሌን ደግሞ እንዲህ አረጋታለሁ፣ እንዲህ ቆርጣታለሁ። ከዛ ደግሞ እንዲች አረግና ይቺ ማን ሆነች ማለት ነው? ለ ከሆነች በኋላ ደግሞ ከዚህ ላይ መጥቼ ቀለበት አደርጋለሁ። ከዚህ ላይ ቀለበት ሳደርግባት ማን ሆነች ማለት ነው? ሌ ሆነች ማለት ነው። በመቀጠል ደግሞ ስድስተኛዋ እናያለን። ስድስተኛዋ ደግሞ አሁንም አንድ ቋሚ ልጅ ከዛ ግድም ከዛ ደግሞ ቋሚ ከዛ ልን አላለ ል ደግሞ የነዘር ል ደግሞ በስከስር በስኬጅ በኩል ቀለበት ያላት አያቸዋት ማን ሆነች ማለት ነው? ል ሆነች ማለት ነው። በመቀጠል መጨረሻዋ ደግሞ አንድ ቋሚ ከዛ ደግሞ አግድም ከዛ ደግሞ ቋሚ። እንግዲህ እቺ ደል ማናት? ለናት ሎ እንድትሆን ግን ማድረግ አለብኝ ማለት ነው። ከዚህ አምጥቼ ጣልበት አደርግባታለሁ። እዚህ ላይ ቀለበት አደርግባት ሎ ሆነች ማለት ነው። ለዚህ ስንቆጥራቸው ለ ሉ ሊ ላ ሌ ል ሎ ል ሌ ላ ሊ ሉ ለ እነዚህ ይመስላሉ ማለት ነው። ስለዚህ ከዚህ በኋላ ለ ሲጽፉ እንደዚህ ነው ማለት ነው። ከአንዳንድ ሰዎች ከሰጋ ይመሳሰልባቸዋል። ለ ሲጽፉና ሰ ሲጽፉ ትንሽ ይመሳሰልባቸዋል እና የሚመሳሰልባቸው ሰዎች ካላችሁ ሰ የምትጻፈው ልክ እንዲህ ነው የምትጻፈው። እንዲህ ትሆንና ልክ እንደ በ እንዲህ ትሆናለች። ከዛ እንዲህ ትሆናለች ማለት ነው። ከዛ መሀል ላይ አያቸዋል። መሀል ላይ ምን ማድረግ ነው? እንዲች ማድረግ ነው። ከመሀል ላይ እንዲስታረግባት ሰ ትሆናለች። ለግን ከበት በኩል ነው። ለግን በዚህ በኩል ነው የሚወጣ። አያችሁት? ለዚህ ጻፍ እንዲህ ይሆንና ከዛ ቀጣ እንዲች ነው የሚሆነው። ስለዚህ ለበዚህ በኩል ነው የሚደረግ፣ ለበዚህ በኩል ይደረግበታል። ሰ ግን መሀል ላይ ነው የሚደረገው ማለት ነው። ስለዚህ ይለያያል ማለት ነው። መሀል ላይ ከሆነ ይሄ አግድሙ መሀል ላይ ከሆነ ሰ ነው፣ ዳር ላይ ከሆነ ደግሞ ለ ነው ማለት ነው። እሺ አሁን በቀጣይ ደግሞ የምናየው ሀል ነው። ሀመርኋን ይባላል። ሀል ነው ማለት ነው። ኦኬ እሱን ለመጻፍ ደግሞ ቀጥታ ምን የምናደርገው እንዲህ እናደርግና ቀጥታ ሰንጠረዥ እንዲህ ወደ አግድም እንሄዳለን። ከዛ አንድ ቋሚ እናበጃለን። ከዛ ደግሞ አንድ ቋሚ እናበጅና ከዛ በመቀጠል ምንድነው የምናደርገው? አንድ ቋሚ ሰንጥቆ ሲመጣ በመሀል ላይ ሰንጥቆ ሲመጣ አንድ እናበጃለን ማለት ነው። ስለዚህ አሁን ማን ሆነ ማለት ነው? ሀ ሆነ። ሀመርኋ ሆነ ማለት ነው። ስለዚህ ሀ ነው ማለት ነው። ሁለተኛውን ደግሞ አሁን ቀጥታ እንዴት ነው የምናደርገው? አንድ አግድም ልጅ እናደርጋለን። ከዛ ዝቅ እናደርጋለን። አሁን አንድ ዝቅ ከዛ መሀሉ ላይ ደግሞ እንዲህ ስንጥቅ እናደርገዋለን ማለት ነው። ስለዚህ አሁን ማን ነው ይፊደል? ሀ የመጀመሪያው ሀ ማለት የዚህኛው ሀ ጋር ምንም አይለያይም። ስለዚህ ይሄኛው ሀ እና ይሄኛው ሀ አንድ ነው። አሁን እናደርገዋለን ሁለተኛ እንዲሆንልን ግን አግድም እናደርጋለን። አያችሁ? ሁለተኛ ልጅ ይኸው እንደምታያቸው ወገብ ያላቸው የሚመጣ እንደያቸው። ስለዚህ እዚህ ጋር ስናደርግበት ሁ ሆነ። አሁንም ሶስተኛው ጋር አንድ እንወስዳለን። ከዛ አንድ እንዲህ እንወስዳለን። ከዛ አንድ እንዲህ እንወስዳለን። እቺኛቱ ቀጥታ ትወርዳለች። ከዛ እቺኛቱ ደግሞ እንዲህ ትወርዳለች ማለት ነው። ከዛ እቺኛቱ ሃናት ይሄ እንደመጀመሪያው ሃናት። ነገር ግን ሶስተኛ እንዲወልድ ይቺ ይቻላል። ልክ ያው ሶስተኛው ነው ወደ እግሯ ላይ ያለች እቺ ነው ማለት። ስለዚህ ማናት ማለት ነው? ሂ ሶስተኛዋ ሂ ናት ማለት ነው። ከዛ በመቀጠል ደግሞ አራተኛው አለ። አንድ አግድም ከዛ ቋሚ ከዛ ደግሞ ቋሚ አደርጋለሁ።
ይህም ቋሚ ነው። መሀላቸው ላይ ደግሞ ቋሚ አንድ ቋሚ ያሰምራለሁ ማለት ነው። አሁን ሀ ነው አይደለ? የመጀመሪያው ሀ ነው። ስለዚህ የአራተኛው ሀ እንዲወግ እናደርገዋለን። እቺ ሁለቶች ግን ድች እያሳጠቋቸው ማለት ነው። ሲያጥሩ ይኸው ይሄ አጥሩ አይደል? ይሄው እንደዚህ አጥሩ አይደለ? ስለዚህ ማን ሆነ ማለት ነው? ሀ አራተኛው ሀ ሆነልኝ። ከዛ መቀጠል ደግሞ አሁን ይችን እንዲች ይጠቀማለሁ፣ እንዲች ይጠቀማለሁ መሀል። ከዛ ይችን እንዲች ይጠቀምና መሀላቸው ላይ ጥቅ አድርጌ እወርዳለሁ። ይች ማናት? ሀ የመጀመሪያው ሀ ነው። ነገር ግን ሄ የሚል ድምፅ እንዲሰጠኝ ምን አደርግበታለሁ? ቀለበት። አያችሁት? ቀለበት አደረግበት ማለት ነው። ቀለበት ታደርግበት ሄ ሀ የነበረው ሄ ሆነ ማለት ነው። ስለዚህ ቀለበቷ ሄ ኤ የሚል ድምፅ ታወጣለች ማለት ነው። በመቀጠል ስድስተኛው ጋር እንገባለን። ስድስተኛው ደግሞ አሁንም እንዴት ነው? ቀጥታ አንድ ሀገር እንዲች አወርዳለሁ። ከዛ እንዲች አወርድና ዝቅ አረጋታለሁ። ከዛ ይችን ዝቅ አረጋታለሁ ማለት መሀላቸው ላይ ስንጥቅ አድርጌ እወርዳለሁ። ማናች? ሀ ሀ። ስለዚህ ሀ ከሆነች ህ እንድትሆን ደግሞ ምን አደርጋለሁ? አንድ እንዲች አረግና እንዲች አድርጌ ክርችም ሳረጋቸው ማን ሆነች? ህ። አያቸዋል? ህ ሆነች ማለት ነው። አለበለዚያ ደግሞ ህን ስትጽፉ እንዳርጋችሁ ጣም ትችላላችሁ። እንዲህ ታረጉና እንዲህ ታረጉና እንዲህ ከወራችሁ በኋላ እንዲህ ያው ነው። እዚህ እንዲህ ማድረግም ይቻላል። ከሁለት አንዱ መጠቀም ትችላላችሁ። ይሄው። እሺ ከዛ በመቀጠል ደግሞ መጨረሻው ደግሞ አንድ ቋሚ አረኩኝ፣ አግድም አረኩኝ፣ ቋሚ አረኩኝ። እዛ ቋሚ ደግሞ መሀላቸው ላይ አንድ ቋሚ አረኩ። ማናት እቺ? ሀ የመጀመሪያው ሀ ናት። እቺ ሀ ሆነች። ግን ምን ነው ፈልገን ሆ እንድትሆን ነው ፈልገን ሰባተኛው ስለዚህ ያሳጥራት ነው። እዚህ ላይ ያሳጥራት ማን ትሆናለች ማለት ነው? ሆ ሆነች ማለት ነው። ስለዚህ በዚህ መልክ ነው የሚጻፉት። እሺ ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ። እሺ እነዚህ ናቸው ማለት ነው። ስለዚህ አሁን ደግሞ ቀጥታ ምንድን ነው የምናየው? አሁን ደግሞ የምናየው መን እናያለን። መን እንግዲህ መን ስንል ደግሞ ምንድን ነው የምናደርገው? እነዚህ ጻፍ ደግሞ ቀጥታ አሁን ደግሞ ማነው ላይ መን እናያለን ማለት ነው። መን እናያለን። መን ስንል ደግሞ መን የሚባለው ደግሞ እንዴት ነው የሚጻፈው? እሺ እንግዲህ እነዚህ ናቸው ማለት ነው። አሁን ደግሞ መን እናያለን ማለት ነው። አራተኛ ፊደላችን የመጨረሻ ፊደላችን መን እናያለን። መን ሲጻፍ መጀመሪያ አንድ ልጅ ሞለል ያለች ነገር እሰራለሁ። ከዛ ደግሞ እንዲያግድም አስንባለሁ። ከዛ ደግሞ እሺን እጃ ሞለል ያለች ነገር አንድ እሰራለሁ። ስለዚህ ሞላላ ነው። ሁለቱ ይሄናል መሆነ ማለት ነው። አያችሁ መ አሁን ምን ለመጻፍ ደግሞ ወይም ደግሞ እንዲያደርግ መጠቀም ይችላል። እንዲህ አንድ ክብ እንዲች ሞለል ያለች አንድ ነገር ሞላላ፣ እዛ ደግሞ እዚህ ላይ አንድ ሞላላ እናደርግና እነዚህ እናደርጋለሁ አገናኛቸዋለሁ። ሳገናኛቸው መ ነው። ግን ሙንድቶን ደግሞ እሺ ለመደረግ ይባላል። እዚህ ሳረግባት ማን ትሆናለች? ሙ ሆነች ማለት ነው። ጥሩ። ከዛ በመቀጠል አሁን ደግሞ አንድ ሞላላ አደርጋለሁ እዚህ ላይ። አሁን ደግሞ አንድ አግድም አደርጋለሁ። ከዛ ሲሄ ደግሞ አንድ ሞላላ አደርጋለሁ ማለት ነው። ስለዚህ እቺ መናት እኔ ፈልጋት ማለት ነው። ሶስተኛዋ ስለምን ሶስተኛዋ ለማድረግ ደግሞ ከይሽ ይመጣና በይሽ በኩል በዚህ በኩል ውርድ እላለሁ። ቋሚ አንድ አወረድ ማለት ከዛ እቺ ቋሚ ደግሞ ሆነም ሶስተኛ እንድትሆን እንዲህ ይቻላል። ለምን? ምክንያቱም ሶስተኛ ልጅ ታም ጨምሮሽ አለግራችን ስለሚያደርጉ ይኸው ለእነዚህ ጋር ለመመሳሰል ሚ ሆነች። እነዚህ ደግሞ አቦካማች ስለሆነ ያደርጋለች። ኦኬ አራተኛው ላይ ስንገባ አራተኛው ደግሞ አሁንም አንድ ሙለል ያ ነገር እንዲተፋለው
ከዛ ደግሞ አሁንም አንድ አግድም እጥፋለሁ። ከዛ ዝሞለላውንም ያለ ኦኬ። ከዛ ደግሞ አሁንም በዚህ በመሀል ላይ በዚህ ላይ በጎን እንዲህ ይወርዳለሁ ማለት ነው። ስለዚህ እዚህ ደግሞ ማን ሆነ ማለት ነው? ማ ሆነ ማለት ነው። ማ ሆነ ማ። ኦኬ። በመቀጠል አሁንም አንድ ሞላላ እሰራለሁ ወይም ክብ በሉ በቃ ችግር የለም። አንድ ክብ ከዛ ደግሞ እጃን እዚህ ጋር አንድ ክብ ሁለቶችን ባል ላይ አገናኝና አዛዝ ላይ ቋሚ ይሰራል። ግን ማለት ይቺ ገል ማለት አምስተኛ ስለሆነች አምስተኛዋ ደግሞ ምንድናት ማለት ነው? እንትን ነው ሊኖራት ይገባል፣ ቀለበት ሊኖራት ይገባል። ስለዚህ ቀለበት ማለት ነው ምን ሆነች ማለት ነው። እሺ ምን ደግሞ ዝግዛግ ነክ ስለሆነች እሺ አሁን ደግሞ ምን እንጽፋለን? እንዲቻረግና አንድ ክብ አስቀመጥኩኝ። ከዚህ ጋር ደግሞ አሁንም አንድ ክብ አስቀመጥ ሁለቶች ላገናኟቸው። ከዚያች አምጥቼ እዚህ ጋር ሸወክ አያችኋት። ሸወክ ታረጋት ምን ሆነችልኝ ማለት ነው። ምን ሆነች? ኦኬ ይቺ ምን ከሆነች ማንቀረች ሞቀረችኝ። ሞ ደግሞ አንድ ክብ አረጋለሁኝ። ከዛ ደግሞ አንድ ክብ አረጋለሁ ሁለቶች እንዲያገናኛቸውና በኤች ጋር አንትወርድ ሞ አያችኋት። በኤች ጋር ቀጥ ብሎ ነው የሚወርድ። ቀጥ ብሎ ይወርዳል። ቀጥ ብሎ ምን ይላል? ይወርዳል ማለት ነው። የሞም ትባለዋ ምንም ሞም ትባለዋ በኤች ላይ ቀጥ ብላ የምትወርደው አያችሁ። ምግብ ምን አይነት ሸወክ ያለች ናት ማለት ነው። ስለዚህ መዘር ናቸው ማለት ነው። መ ሙ ሚ ማ ሜ ን ሞ ን ሜ ማ ሚ ሙ መ። እንግዲህ እነዚህ ይመስላሉ ማለት ነው። እንደምታዩዋቸው ፊልሞች ናቸው። ቀላል ናቸው። እንግዲህ ቀላል ናቸው ይመስለኛል። እንግዲህ እናንተን ሞክሯቸው። እዚህ ያደረጋችሁ ቪዲዮን ደግሞ ከፈጠረባችሁ ዝግ እያደረጋችሁ ሞክሩ ማለት ነው። ሜቢ ከወጋ የሚመሳሰልበት ተማሪ አለ ይኖራል። ተማሪዎች አሉ እና እነዚህ ምን ታደርጋላችሁ መሰላችሁ? መንና ወን ትለዩት። መን ልክ እንዲያርገን እንዳሳየዋችሁ እንደዚህ ሆኖ እንዲህ ሲገናኝ መሀል ላይ ምን አለ? ክፍተት አለው። አያችሁት? ከመሀል ላይ ምን ያህል ክፍተት እንዳለው በዚህና በዚህ መካከል። ግን ወግን ምንድን ነው? አንድ ክብ እንዲሰርተን መሀል ላይ በቃ እንዲህ ማድረግ ነው። በቃ አለቀ። ይሄ ነው ወይ ነው። ወይም ደግሞ እንዲች እንዲቻል ማለት ይቻላል። በቃ አለቀ። አንድ ሞላላ አንድ እንዲህ ሞላላ እናደርጋለን። ከዛ ደግሞ አንድ ሞላላ እናደርጋለን። ስለዚህ መሀላችን ላይ ክፍተት የለም ማለት ነው። በዚህኞች ግን በዚህኛውና በዚህኛው መካከል ክፍተት አለ ማለት ነው። ስለዚህ ወይና ምን ያዩዋቸው። በመቀጠል እንግዲህ እነዚህ ካየን ወደ ላይ እናታችን አንብላቸው እንጨርሳለን ማለት ነው። ሀ ለ ሀ መ ሙ ሁ ሉ ሁ ሂ ሊ ሂ ሚ ማ ሃ ላ ሃ ሄ ሌ ሄ ሜ ም ክ ል ህ ሆ ሎ ሆ ሞ። እንግዲህ እነዚህን ይመስላሉ ማለት ነው። የዛሬ ቪዲዮአችን እንዳያችሁት ተመልካችሁት ይህን ይመስላል። ትምህርቱን ጠቃሚ ነው ካገኛችሁት፣ አሪፍ ነው ካገኛችሁት አበረታቱኝ፣ ላይክ እና ሰብስክራይብ አድርጉ። እንዲሁም ለጓደኞቻችሁ ሼር አድርጉላቸው።
እንዲሁም በኦንላይን ትምህርት መማር ለሚፈልጉ ተማሪዎች በሳምንት 5 ቀን በቀን 1 ሰዓት ትምህርቱን እየሰጠን እንገኛለን። እናንተም ተመዝገቡና ውጤታማ ሁኑ። እስኪ ሰዓት ስለተከታተላችሁኝ ከልብ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ሁኑ። የነገ ሰው ይበለን። ክፉ ነገር አይንካችሁ። ፈጣሪ ይጠብቃችሁ። ሰላም